በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ አባ ፍቅረ ማርያም አይንተ እግዚአብሔር ካህናት፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን ለዚህ ዕለት ለዚህ ሰዓት ያደረሰን ልዑል ባህሪ እግዚአብሔር አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። በሰሙነ ሕማማት የሰው ሁሉ አይን ትኩረት ሊያደርግበት የሚገባ ጆሮ ሁሉ ሊሰማው የሚገባ ልብ ሁሉ ሊያስበው የሚገባ ነገር አንድ ነው፣ የታወቀ ነው። ይኸውም የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማማቱን ማሰብ እና አምላካችንም መከራውን እንድናስብ እንድንዘከር ይፈልጋል። ስለዚህ በሉቃስ ወንጌል ምዕራፍ 22 ላይ ስጋውን ደሙን ለሐዋርያት በሚሰጥበት ጊዜ ይህንን ለመታሰቢያዬ አድርጉት፣ በዚህ አስቡኝ፣ በዚህ ተዘከሩኝ ብሎ ነው ስጋውን ደሙን የሰጣቸው። በዚያ የምናስበው ምኑን ነው? ሕማማቱን ነው። ምክንያቱም ሰውነት ሳይነካ ደም ሊገኝ አይችልም። ተቆርጦ ተቀዶ ተገምሶ ተከስክሶ ነው ደም ከሰውነት ተበጥቶ ሊወጣ የሚችል። ደም የሚገኝ እንደዚያ ነው። ስጋ ከሰውነት እንዲሁ አይገኝም። ስለዚህ ስጋውን ደሙን እየሰጣቸው ይሄንን ምን አድርጉ አለ? ለመታሰቢያዬ አድርጉት አለ። ያ ስጋውና ደሙ እውነተኛ ስጋው እውነተኛ ደሙ ነው። አማናዊ ስጋና ደም ነው። ግን እውነተኛ ስጋውን ደሙን እየተቀበልን ያ ግን እንዲሁ ያልመጣ ያልተገኘ እንደሆነ ለኛ ብሎ ወዶ ፈቅዶ በተቀበለው መከራ የተገኘ እንደሆነ መከራውን ሳንረሳ ያን እያሰብን እያዘከርን ስጋውን ደሙን እንድንቀበል ነው ያዘዘን። ስለዚህ ይሄንን ለመታሰብ መከራዬን አስቡ ተብለናል ማለት ነው ባጭሩ። ይሄንን ሐዋርያው ቅዱስ ጳውሎስ አጽንቶታል። በየዓመቱ የምንማረው ነው፣ ለማጽናት ነው እንጂ በእውነት የሕማማት ነገር የምንተገብረው የምንኖረው ነው እንጂ የምንማረው ነገር አይደለም። ራሱ መጽሐፉ የሕማማት መጽሐፍ ግብረ ሕማማት ነው የሚባለው። ግብረ ሕማማት ማለት የሕማማት ተግባር ወይም ስራ ማለት ነው። ተመልከቱ፣ ግብረ ሕማማት በሕማማት በስራ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማቱን ምንም እናደርገው የምንሳተፈው በስራ በዋናነት። ስለዚህ መጽሐፉ በሕማማት መሰራት ያለበትን ስራ መዝግቦ የያዘ ስለሆነ መጽሐፉ ከነስሙ ምን ይባላል? ግብረ ሕማማት ይባላል። ስለዚህ በተግባር የሚታይ ነው ከትምህርት ይልቅ ለማለት ነው። የሆነ ሆኖ በየጊዜው ደግሞ ይህን ማስታወስ ያስፈልጋል። ለምን? የሕማማቱን ነገር በልቡና መሳል እጅግ በጣም ትልቅ ጥቅም ስላለው ሰው በዚያ ፍቅር ይታሰራል። ሌላ ሐሳብ አይኖረውም። ሕማማቱን ያሰቡ እንደዚያ ተጠቅመዋል። ቅዱስ ዮሐንስ ወንጌላዊ የጌታችን ሕማማት ከተሳለባቸው የእግዚአብሔር ሰዎች ቅዱሳን በመጀመሪያ ተጠቃሽ ነው። ለምን? ከእግረ መስቀል ስር አልጠፋም። ሐዋርያት ሁሉ ሲበተኑ በመከራው ሰዓት እሱ ግን የመከራውን ፍጻሜ ከእግረ መስቀል ስር ሆኖ የተመለከተ ስለነበረ በሐዘን አንጀቱ የቆሰለ ሰው ነው እና ለቅሶ፣ እንባው፣ ሐዘኑ ተጠቅሷል። እና በጣም የሚገርም ነው። ሕማማቱን በሰው ሲሳል ምን አይነት ሕይወት እንደሚኖረን እንድንገነዘብ ነው ዮሐንስን ያነሳ ነው። በአንጻረ መስቀል ቀዊሞ
ዮሐንስ በከየ እንዘ ይብል ወይሌ ወይሌ አማኡተ ከርሱ ከመነደ እሳት ውእየ። በመስቀል ፊት ለፊት ቆሞ ዮሐንስ ምን አደረገ? አለቀሰ። ወዮልኝ ወዮታ አለብኝ ሲል እንዲህ እያለ አለቀሰ እና የሆዱ አንጀቱ በሐዘን ቁስል ብሏል፣ ተቃጥሏል፣ ነዷልና ይላል። ይሄ ምን አመጣ? አንደኛ የጌታውን ሕማማት ከመዘከር ውጭ ሌላ ጉዳይ እንዳይኖረው እና በሌላ ያን ያህል አሳዛኝ ነገር በልብና በህሊና ተሸክሞ የግል ደስታን ማሯሯጥ የማይሆንለት ሆኖ እድሜ ዘመኑን በእውነቱ ልሳቅ ልጫወት ሳይል ያለ ፈገግታ የኖረ የእግዚአብሔር ሰው ሆነ እና ከዚህ የተነሳ ዮሐንስ ምን ይባላል? ፊቱ ቁጹረ ገጽ ይባላል። ፊቱ ስር እንዳለ የኖረ ማለት ነው። ተመልከቱ። ሳቅ የኖረ ሐዘን ይዞት ነው። ሐዘንተኛ ፊቱ እንዴት ነው የሚሆነው? በቃ እድሜ ዘመኑን እንደዛ ሆኖ ኖረ። ግን ይሄ በጣም የጎዳው እንዳይመስለን ተመልከቱ። ብዙ ሽልማት አሰጥቶታል። ብዙ ክብር፣ ብዙ ጸጋ እንዲያገኝ አድርጓል። እግረ መስቀል ስር መገኘት፣ ያን ማየት እመቤታችንን ሽልማት አድርጎ ለመውሰድ ረዳው። እመቤታችንን ተቀብሎ ይዞ ገባ። ያ ብቻ አይደለም። ተመልከቱ። ቀድሞውንም ሕማማቱን ለማሰብ እና እስከ መጨረሻው ለመከተል ያበቃው ራሱ ፍቅር ነው። ያም ፍቅር ጸናለት። የፍቅር ሰው ሆኖ ኖረ እና ጌታ የወደው የነበረ ደቀ መዝሙር ከደረቱ ተጠግቶ እየተባለ የተነገረለት እኮ እሱ ነው። ይሄም ብቻ አይደለም። በጣም የሚያስደንቀው ከሐዋርያት ስለ ፍቅር በስፋት የተናገረና ራሱ እግዚአብሔርንም ፍቅር ነው ብሎ የገለጠ ሐዋርያ እሱ ነው። እግዚአብሔር ፍቅር ነው የሚል ቃል አለ በመጽሐፍ ቅዱስ። የማ መልእክት ነው? የቅዱስ ዮሐንስ መልእክት ነው። ተመልከቱ። ራስን ለሞት አሳልፎ ከመስጠት የሚበልጥ ለሰው ፍቅር የለውም ብሎ ራስን በማሳለፍ አሳልፎ በመስጠት ስለሚገኝ ፍቅር የተናገረ ማን ነው? ዮሐንስ ነው። እና ስለዚህ አምላካችን ሕማማቱን እንድናስብ እንድንዘከር ይፈልጋል። የመጀመሪያው ነጥብ ይሄንን ደግሞ ሕማማቱን ማሰብ እኛን ምን ያደርገናል? ለፍቅር እንድንሸነፍ እንድንገዛ። ሕማማቱን ማሰብ ትሁት ያደርጋል። ሕማማቱን ማሰብ የፍቅር ሰው ያደርጋል። ሕማማቱን ማሰብ ታጋሽ ያደርጋል። የጌታን ሕማማት ማሰብ በኑሯችን ውስጥ ጌታችን የተጠላው በከንቱ ነው። በከንቱ ነው ማለት ያለ ምክንያት ነው እኮ የጠሉት። ምንም ምክንያት ሳያገኙበት፣ በደል፣ ወንጀል፣ ኃጢአት ሳያገኙበት። ስለዚህ ክርስቲያኖች በምድር ላይ በሚያጋጥመን በማናቸውም ሁኔታ ውስጥ ለመታገስ ከሚረዳን ነጥብ አንዱ የጌታችንን ሕማማት ምን ማድረግ ነው? ማሰብ፣ መዘከር እና ይሄን ውለታዬን፣ ይሄን ፍቅሬን፣ ይሄን ትዕግስቴን አስቡ ብሎ አምላካችን ሕማማቱን እንድናስብ አዞናል። ሐዋርያው ቅዱስ ጳውሎስ ደግሞ ጌታችን ተላልፎ በተሰጣባት በዛች ሌሊት ስጋውን ደሙን ሰጠን። ስጋውን አንስቶ ባርኮ ሰጠን፣ ደሙን ሰጠን። ከዚያ በኋላ ምን አለ? ይህን ለመታሰቢያ አድርጉት አለ። ስጋውን በበላችሁ ደሙን በጠጣችሁ ቁጥር ዕለት ዕለት ሞቱን ምን ታደርጋላችሁ ይላል? ትናገራላችሁ። ስለዚህ ሞቱን ማሰብ ያስፈልጋል። ይህን ለመታሰቢያ አድርጉ ብሏልና ማለት ነው። አስቡኝ ነው፣ ሌላ አይደለም። ማሰብ ሕማማቱን ማሰብ ያስፈልጋል። በአይነ ፊት መሳል አለበት። ቅዱስ ጳውሎስ ደግሞ በገላትያ መልእክቱ ምዕራፍ 3 ላይ ኢየሱስ ክርስቶስ በአይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር ይላል። ተመልከቱ። ተሰቅሎ በቅርብ ያላዩት ሰዎች እንኳን ትምህርተ ሃይማኖትን ተምረው ስለ ኢየሱስ ክርስቶስ እንግዲህ ምን አርጎ ቢያስተምራቸው ነው በአይናቸው ፊት እንደተሰቀለ ሆኖ
ተስሎ እንዲታያቸው ያደረጋቸው ሐዋርያው ምን አድርጎ ቢያስተምራቸው ከዚያ በኋላ ማን ናዚም አደረገባችሁ ከዚህ በኋላ ይላቸዋል ተመልከቱ አይናችሁ ፊት እንደዚህ እንደተሰቀለ ሆኖ ተስሎ ነበር ብሎ ስለዚህ ይሄ በእውነት ድንቅ ነው ሕማማቱን ማሰብ ያስፈልጋል እንድናስበው ተነግሮናል በልብ ካለ ደግሞ ሰው የልቡን አውጥቶ ምን ያደርጋል ይናገራል በልብ የታሰበ ነገር ከክፉ መዝገብ ክፉ ነገር ይወጣል ከመልካም መዝገብ ምን ይወጣል መልካም ነገር ይወጣል ሰው ከልቡ ሞልቶ የተረፈውን ነው የሚናገረው ይላል መጽሐፍ አይደለም ንግግራችን እንደዛ ነው የሚሆነው በልቡናችን በህሊናችን ያለው የሞላው ሕማማተ ክርስቶስ ከሆነ ንግግራችን ምን ይሆናል ማለት ነው ያው ይሆናል ማለት የምንመሰክረውን ጉዳይ ይሆናል ማለት የምንናገረውን ጉዳይ ይሆናል ማለት እና ለዚያ ነው በቅዳሴያችን ንዜኑ ሞተ ከግዚኦ ወትንሣኤ ከቅድስት አቤቱ ሞትን ምን እናደርጋለን እንናገራለን በመገለጫው ለመግለጽ ነው እንጂ ማሰብና መናገር ተያያዥ እና ሁለት ጫፎች ናቸው ማሰብ የነገሩ መነሻ ነው አይደለም መናገር ደግሞ ሐሳብ የሚገለጥበት ነው ስለዚህ ሁለቱ ተለዋውጠው ይነገራሉ በመጽሐፍ ቅዱስ ውስጥ ለምሳሌ በልብ እውነት ስለመናገር ይናገራል መጽሐፍ ቅዱስ በልብ ምን ስለማድረግ እውነት በልቡ እውነትን የሚናገር ይላል አይደለም በአንደበቱ ደግሞ ምንም አይል የማይሸነግል በልቡ እውነት የሚናገር ማለት ምን ይመስላችኋል ትክክለኛውን ነገር በልቡ የሚያስብ ማለት ነው አይደለም ያንኑ ደግሞ የሚናገር በአንደበቱ መናገር ማሰብ ይሆናል ማሰብ መናገር ይሆናል ተያያዥ ጉዳዮች ስለሆኑ ለማለት ነው ይሄን ኃይለ ቃል ከመጽሐፍ ቅዱስ የጠቀስ ነው ስለዚህ ሞትን እንናገራለን ማለት ሞትን እናስባለን ማለትም ይሆናል ሞትን እንመሰክራለን ለሌላው ማለትም ይሆናል ሁለቱም ነው የሚሆነው ስለዚህ ሞቱን እናስባለን ማሰብ ብቻ አይደለም ሞቱን ምን እናደርጋለን እናገራለን ልብ በሉ እንግዲህ የሰው ግብሩ ሶስት ነው ማሰብ መናገርና ማድረግ ነው አይደለም ስለዚህ ሕማማቱን እናስባለን ሕማማቱን እናገራለን ሕማማቱን ደግሞ እንሰራለን ግብረ ሕማማት አለ ደግሞ ሕማማቱ ደግሞ ይሰራል ምን ማለት ነው አንደኛ ሰው ከመከራ ሲሳተፍ መከራ ሲቀበል በሃይማኖት ስለ ክርስቶስ መከራ ሲቀበል ይሄ ሰው ከክርስቶስ ሕማማት ምን እያደረገ ነው እየተሳተፈ ነው የአፋ እንደዛ አይነት መከራ እንኳን ባይመጣ ራሱ ወዶ ፈቅዶ የሚቀበላቸው ሕማማቶች አሉ መከራዎች አሉ ስለ ክርስቶስ መራብ አለ አይደለም ጾም አለ ስለ ክርስቶስ ስለ ጽድቅ መራብ ስለ ክርስቶስ መራብ ነው ጾም ነው እሱ አያችሁ መጠማት አለ ጾም ነው ስለሱ መድከም አለ አገልግሎት አለ ማለት ነው ሳይሰለቹ ሳይታክቱ ማገልገል አለ እና እንደዚህ አድርጎ ስለ ክርስቶስ ሁሉን ማጣት አለ መቆም አለ መስገድ አለ ቁመት አለ ስግደት አለ ማለት ስለ ክርስቶስ ማጣት አለ መቸገር አለ ሰጥቶ መቸገር አለ መጽቶ መቸገር አለ እስኪቸገሩ መስጠት አለ ማለት ነው አያችሁ ስለ ሕማማትን በጣም በብዙ መንገድ ነው ምንሳተፈው እና ሕማማቱን እያሰቡ መውደቅ መነሳት አለ መስገድ አለ መድከም አለ ተመልከቱ መራብ መጠማት አለ ይሄ አሁን ስራ ነው አይደለም ስራ ነው አያችሁ ሕማማቱን ምን እናደርጋለን እናስባለን ሕማማቱን እንናገራለን ሕማማቱን ደግሞ እንሰራው ከዚያ እንሳተፋለን ማለት በተግባር ደግሞ ተሳታፊ እንሆናለን ከሕማማት እና በነገራችን ላይ ክርስትና ይሄ ነው ክርስቲያን መሆን ከክርስቶስ ጋር መከራ ልትቀበሉ ተጠምቃችኋል ነው የሚለን መጽሐፍ እናንተ የተጠመቃችሁ እንደ ክርስቶስ ደግሞ መከራ ልትቀበሉ ጭምር ነው ፍለጋውን እንድትከተሉ ነው የተጠራችሁት ተላ ደስታ እንድታረጉ ብቻ አይደለም እንድትድኑ ብቻ አይደለም የተጠራችሁት ይላል እንደ ክርስቶስ ደግሞ ምን እንድታደርጉ መከራው እንድትቀበሉ ፍለጋውን ትቶላችኋል ሳይበድሉ መከራ መቀበልን ሳያጠፉ መከራ መቀበልን ትቶላችኋል ይላል አራያ ሆኗችኋል ይልና ከሕማማቱ ከመከራው እንድንሳተፍ ይነግረናል ማለት ነው ስለዚህ እነዚህ ትልልቅ ቁም ነገሮች ናቸው
እና ሕማማቱን ምን ማድረግ አለብን? ማሰብ መዘከር አለብን። መናገር መመስከር አለብን። በተግባር ደግሞ መከራ የምንጠየፍ ሰዎች ሆነን እምንሸሽ በጣም በተመቻቸው ሁኔታዎች ውስጥ ብቻ መኖር እየፈለግን መከራን ለመቀበል ትግስት ሳይኖረን ክርስቲያኖች ነን ለማለት አንችልም ማለት ነው። አንዱ የክርስትና መገለጫ ነው። በአንዳንድ ነገሮች ሊሞላልን ይችላል እኮ ግን ሰው ምንም ቢሞላለት የሚጎልበት ደግሞ ምን አለ? ሌላ ሁኔታ ይኖራል ማለት ነው። ስለዚህ የጎደለበትን በአኮቴት መቀበል አለበት፣ በትዕግስት መቀበል አለበት። ስለ ሃይማኖቱም የሚመጣ ማንኛውንም መከራ ሰው ለመቀበል ዝግጁ መሆን አለበትና ይህንን ነው የሚያስገነዝበን። አምላካችን ከልዑል ቦታ ወርዶ ራሱን ዝቅ አድርጎ ስለኛ ምን አደረገ? መከራን ተቀበለ። ይሄ ሕማማቱ የዳንበት ነው። የዳንበት ነው። የጌታችን መከራ ወዶ ፈቅዶ የተቀበለው ነው። እኛ ደግሞ ምን ይሆንበት ነው? ዘበተከ ምኔነ ሁሉ ማይሰራ ኃጣውኢነ በሕማማቲከ ማህያዊት ወመድኃኒት። የኃጢአታችን ማሰሪያ ሁሉ ከኛ ያጠፋ በምን መድኃኒት በሆነች በመከራ በምታድን በመከራ በሕማማት ከኛ መከራን ሁሉ ያጠፋ ኃጢአታችን ሁሉ ያስወገድክልን። የጌታችን መከራ ምንድናት? መድኃኒታችን ናት። በመከራው አዳንን አይደለም እንለው? በመከራው አዳን። የዳነው በምኑ ነው? በመከራው ነው። መከራ የተቀበለው ለማን ነው? ለኛ ነው። ዘበንቴ አህለ ቤተ ክርስቲያን እያልን እኮ ነው ምን ዘምር እናመሰግን። ለቤተ ክርስቲያን ነው መከራ የተቀበለው፣ ለኛ ነው ማለት ነው። በደል ዕዳ ኑሮበት እንዳልሆነ የታወቀ ነው። ስለዚህ የሕማማት ሳምንት የጌታችንን መከራ የምንዘከርበት ነው። እንድናስበው የታዘዝነውን እያደረግን ነው። እንደ ብዙ ነገር እንዳደረግን አድርገን አይሰማንም። መጽሐፍም ከዚህም በላይ እንኳን የፈጸምናቸው ብዙ መንፈሳዊ ተግባራት ቢኖሩ የሚጠበቅብንን አድርገናል፣ ማንጠቅም ባሪያዎች ነን በሉ ተብሎ ነው የተጻፈው እንጂ እና ከተደረገልን አንፃር የኛ መውደቅ መነሳት መጾም መጸለይ ያም ደግሞ አመት ጠብቆ የብዙዎቻችን እንደዛ ስለሆነ ነው። በብዙ ስንፍና ምንኖር ስለሆነ እና በየጊዜው የምናደርገው ቢሆን ከአመት እስከ አመት እድሜ ዘመናችን ብናደርገው የኛ መከራ እሱ ከተቀበለው አንፃር ከቁጥር የሚገባ እንዳልሆነ ሁሉ ጊዜ ማሰብ መዘከር ያስፈልገናል ለማለት ነው። ለማስታወስ፣ ለመቀስቀስ፣ ለማበረታታት ያህል የሚረዳ ትምህርት ብቻ ነው መልእክታችን። በዚህ አጭር ጊዜ ቆየን የሰማነውን በልቦናችን ጽላት ይጻፍልን። አሜን አሜን።